ቪዲዮን ከመጀመራችሁ በፊት ቻናላችንን ማገዝ የምትፈልጉ ሰዎች ይህን ቪዲዮ ላይክ በማድረግ እንድትተባበሩ በአክብሮት እንጠይቃለን። በጥንቷ ሮም አንድ ህዝብ ግማሹን የዓለም ክፍል ለዘመናት ገዝቶ ነበር። እነሱም ሮማውያን ነበሩ። ግዛታቸውም የተገነባው በባሪያዎችና በግላዲያተሮች ትከሻ ላይ ነበር። በዚያን ጊዜ ባርነት የማህበራዊ ስርዓቱ መሰረት ነበር። በድህነት የተወለዱት ገና ከትውልዳቸው ጀምሮ እንደ የበታች ይታዩ ነበር። ተራው ህዝብ እድሜ ልኩን ለከፍተኛው ማህበረሰብ በማገልገል ያሳልፍ ነበር። ብርቱ ወንዶች ተመርጠው ወደ ግላዲያተር ማሰልጠኛ ግቢዎች ይላኩ ነበር። እዚያም ጨካኝ ለሆነ ስልጠናና ምህረት ለሌለው ቅጣት ይዳረጉ ነበር። ክብርን ለመጎናጸፍ ወይም እየታገሉ ለመሞት በትልልቆቹ ውድድር መድረኮች ላይ የሚቀርቡት በጣም ልዩ የሆኑት ብቻ ነበሩ። አውሉተስና ካፓ በመባል ከሚታወቁት ትልልቅ የማሰልጠኛ ሜዳዎች መካከል በደርዘን የሚቆጠሩ ታዋቂ ግላዲያተሮች ወጥተዋል። በእነዚህ ተዋጊዎች መሪነት ላይ ደግሞ የቤቱ አዲስ ጌታ የሆነው ባሻተስ ቆሞ ነበር። የአባቱን ውርስ ገና በቅርብ የተረከበው ባሻተስ የካባ አዲሱ ትልቅ አሬና ግንባታ እስኪጠናቀቅ ድረስ አሁንም እየጠበቀ ነበር። እስከዚያው ድረስ ግን የግላዲያተር ውድድሮች የሚካሄዱት በትንንሽና ባረጁ ቦታዎች ነበሩ። በዚህ ዕለት ባሻተስ ካሉት በጣም ክህሎት ካላቸው ግላዲያተሮች አንዱ የሆነውን ጋናከስን ወደ ውድድር ሜዳው ይዞት መጣ። ከህዝቡ ጩኸት ጋናከስ ምን ያህል ተወዳጅ እንደሆነ በግልጽ ያስታውቅ ነበር። ነገር ግን በጥንቷ ሮም ጥንካሬ ብቻውን ክብር አያስገኝም ነበር። ባሻተስ በግዛቱ ውስጥ ካሉ በጣም ብቁ ሌኒስታ ወይም የግላዲያተር ባለቤቶችና አሰልጣኞች አንዱ ቢሆንም ከባለስልጣናቱ በጣም ርቆ ባለ ገለልተኛ ወንበር ላይ እንዲቀመጥ ተደርጎ ነበር። በአንጻሩ ተቀናቃኙ ሌኒስታ የሆነው ቬተስ የራሱን የግላዲያተር ማሰልጠኛ ሜዳ የሚያስተዳድር ከመሆኑም በላይ ተጽዕኖ ፈጣሪ ከሆኑ ባለስልጣናት ጋር የረጅም ጊዜ ግንኙነት ነበረው። ባሻተስ አሁን ካለበት ደረጃ በላይ ለመነሳት ቆርጦ በትልቅ ምኞቱ አማካኝነት ብቃቱን ለማረጋገጥ ፈለገ። ይህንን ለማድረግም የፖለቲካ ሊቆቹን ክብር ማግኘት ነበረበት። ቬተስም ለዚህ እንደ መሰላል ያገለግለው ነበር። ባለስልጣናቱን ለማስደመም በሚያደርገው ጥረት ባሻተስ ለጋናከስ ለትዕይንቱ ድምቀት ሲል የመጨረሻውን ገዳይ ምት እንዲያዘገየው መመሪያ ሰጥቶት ነበር። ነገር ግን ጋናከስ ትዕዛዙን ባለመቀበል የተቃዋሚውን አንገት በፍጥነት ቀላው። ምንም እንኳን ሳሎኒየስ ማረጋጊያ ቢሰጠውም ባሻተስ ግን በንዴት ከመሄድ ውጪ ሌላ ምንም ማድረግ አልቻለም። በኋላም ስለሚመጣው የካፓ አዲስ አሬና መከፈት ተወያዩ። ወደዚህ ውድድር መግባት ከባድ በመሆኑ ሌኒስታዎች ለመሳተፍ ህጋዊ ፈቃድ ማግኘት ነበረባቸው። እነዚህ ተፈላጊ መብቶች ደግሞ ቁጥጥራቸው በኃያሉ ቱለስና በከተማዋ ሊቆች እጅ ነበር። የሚያሳዝነው ግን ቬተስ የአዲሱን አሬና ግንባታ ከሚቆጣጠረው ከቱለስ ጋር የቅርብ ግንኙነት ነበረው። የቱለስን ክብር ለማግኘት በማሰብ ባሻተስ በገበያ ውስጥ እየተዘዋወረ ሳለ በአንድ ባሪያ ላይ የተነሳ የጎዳና ላይ ፍልሚያ ያጋጠመው። ያ ባሪያ በአሬናው የግንባታ ቦታ ላይ የሚሰራ ክሪክሰስ የተባለ የቀን ሰራተኛ ነበር። በታጋይነት መንፈሱ የተደነቀው ባሻተስ ክሪክሰስን ከተጠየቀበት ዋጋ በ5 እጥፍ አብልጦ ገዛው። ይህ ቱለስን ለማስደሰት ተብሎ የተደረገ የተሰላ እርምጃ ነበር። ነገር ግን የግዢው ዜና ቱለስ ዘንድ በደረሰ ጊዜ ምንም አይነት ምላሽ አልነበረም። የባሻተስ ሚስት ሉክሬሻ በወጣው ከፍተኛ ውጪ ላይ ስጋቷን የገለጸች ቢሆንም በመጨረሻ ግን ለባሏ ውሳኔ ተገዛች። ምስጋና ለማግኘት ሲል ቱለስን በቀጥታ በገበያ ቦታ ሊያገኘው እንዲሞክርም ሐሳብ አቀረበችለት። በማግስቱ ባሻተስ ቱለስን ያገኘው እንደሆነ በማሰብ ሳሎኒየስን ይዞ ወደ ህዝብ መሰብሰቢያው አደባባይ አመራ። እዚያም የቱለስን ሰዎች ተመልክቶ እንዲያስተዋውቁት ጉቦ ለመስጠት ሞከረ። እንደ ዕድል ሆኖ በካፓ ውስጥ ከፍተኛ ተጽዕኖ ፈጣሪ ሆኖ ቱለስ ራሱ በአካል መጣ። ቱለስ በአሬና ውስጥ ማን መነሳትና ማን መውደቅ እንዳለበት የመወሰን ሙሉ ስልጣን ነበረው። ከአጠገቡ ተቀምጦ የነበረው ቬተስ ባሻተስ ስላሳየው ተስፋ መቁረጥና ስለ ቤተሰቡ ውርደት ቀለደበት። ውርደቱን መቋቋም ያቃተው ባሻተስ የሁለቱንም እድል ሊቀይር የሚችል መደበኛ የድብድብ ግጥሚያ ፈተና ቀረበ። በማግስቱ ተቀናቃኞቹ ወገኖች ለውድድሩ ምርጥ ግላዲያተሮቻቸውን አሰለፉ። ቪዲየስ ጋናከስ አይኑ ታስሮ እንኳን ማሸነፍ ይችላል ብሎ ባሻተስ ፎክሮ እንደነበር አስታወሰ። ጋናከስ ያለምንም ማመንታት ጨርቅ ወስዶ አይኖቹን አሰረ። በዳኛው ምልክትም ውድድሩ ተጀመረ። አይኖቹ ቢታሰሩም ጋናከስ በአመታት ስልጠናውና በግሩም የውስጥ ስሜቱ በመተማመን የተፋላሚውን እንቅስቃሴ በድምጽ ብቻ ይከታተል ነበር። ጥቃቱን በመከላከል የተፋላሚውን መሳሪያ አስጣለ። ከጠንካራ ፍልሚያ በኋላም በአንድ ንጹህ ምት አንገቱን ቀላው። ከግጥሚያው በኋላ ቱለስ የባሻተስን የማሰልጠኛ ግቢ ብቃት አደነቀ። ለግል ውይይትም ጋበዘው። ባሻተስ በመጨረሻ የቱለስን አክብሮት ያገኘ መሰለው። በስብሰባቸው ወቅት ባሻተስ የቬተስን ደካማ አመራር መተቸት ጀመረ። ቱለስ ግን በጥቂቱ ፈገግ ከማለት ውጪ ምንም አላለም። ከዚያም ያልተጠበቀ
ጥያቄ ቀረበ። ቱለስ ጋናከስን መግዛት ፈለገ። ባሻተስ ምላሽ ከመስጠቱ በፊት ቬተስ ከጥለው ውስጥ ብቅ አለ። ወጥመድም ነበር። ቱለስ በሚስጥር ገና ከጅማሬው ቬተስን ይደግፍ ነበር። ግብዣው በሙሉ ባሻተስን አስገድዶ ሻምፒዮኑን አሰልፎ እንዲሰጥ ለማድረግ የተቀነባበረ ተንኮል ነበር። ባሻተስ ግን እምቢ አለ። ቱለስን በሰዎቹ አማካኝነት ያለምንም ምህረት እንዲደበድቡት በማድረግ ምላሽ ሰጠ። ባሻተስ በደምና በአቧራ ተለውሶ መሬት ላይ ተኝቶ ሳለ ቱለስም ውሳኔውን እንደገና እንዲያስብበት ካልሆነ ግን ለአዲሱ አሬና በሩ ለዘላለም ዝግ እንደሚሆንበት አስጠነቀቀው። ባሻተስ አካሉ ቢደቅም መንፈሱ ግን አልተገዛም። ወደሚወጣው ፀሐይና ግማሹ ብቻ ወደ ተገነባው አሬና ትኩር ብሎ ተመለከተ። ቁርጠኝነቱም እንደገና ጠነከረ። ብዙም ሳይቆይ አንድ እድል ተገኘ። ቫሪስ የተባለ አንድ ሮማዊ መካንንት ለታላቅ በዓል የሚሆኑ ግላዲያተሮችን ለመምረጥ ወደ ካፖ ሊመጣ ነበር። ባሻተስም አንድ እቅድ አወጣ። በርካታ ግላዲያተሮችን የሌላ ሰው አስመስሎ በመለወጥ ሚስጥራዊ መመሪያ ሰጥቶ ሰርገው ገብተው እንዲያጠቁ አዘዘ። እነሱ ገና የማይታወቁና የባሪያነት ምልክት የማይታይባቸው ስለነበሩ ማንነታቸው የተደበቀ ሆኖ ይቆያል። ከተሳካላቸውም የክብርና የእውቅና መገለጫ የሆነውን የግላዲያተር ምልክት እንደሚሰጣቸው ቃል ገባላቸው። ከመካከላቸው አንዱ የቫሪስ አገልጋይ መስሎ በመቅረብ ቬተስን ወደ አንድ ጠባብ መንገድ መራው። እዚያም አሸርና ሰዎቹ አድብተው በመጠበቅ በቬተስና በጠባቂዎቹ ላይ ድንገተኛ ጥቃት ሰነዘሩ። ቬተስ በአንድ ወቅት በባሻተስ ላይ እንዳደረገው ሁሉ ተደብድቦና ተዋርዶ ቀረ። ይህ በእንዲህ እንዳለ በኤኔሞስ አሰልጣኝነት ስር ክሪክስስ በደረጃዎች ውስጥ በፍጥነት እየገሰገሰ መጣ። ከጊዜ ብዛትም የላቀ የታጋይነት ምልክቶችን ማሳየት ጀመረ። የቫሪስ ጉብኝት በሚካሄድበት ዕለት ጋያና ሉክሬሺያ በገበያ ቦታ ይጠበቁ ነበር። ቬተስ እንደታቀደው ሳይመጣ ሲቀር ቫሪስ ወደ ከተማዋ ገብቶ ከጋያ ጋር ተገናኘ። በጥቂት ማራኪ ቃላት አማካኝነት ጋያ ቫሪስን ወደ ባሻተስ መኖሪያ ቤት እንዲመጣ አደረገችው። እዚያም በጋናከስና በክሪክስስ መካከል ፈጣን ግጥሚያ አዘጋጀ። Enemeus has trained you well. ጋናከስ በአንድ ምት ብቻ ክሪክሰስን ጥሎ አሸነፈ። ቫሪስ እጅግ ተደሰተ። የክሪክሰስንም እድል ጋያ እንድትወስን ፈቀደላት። እሷም እንዲማር የተወችው ሲሆን የክሪክሰስም ሕይወት ተረፈ። ባሻተስ ስለ በዓሉ ለመወያየት ቢሞክርም ጋያ ግን ደጋግማ ታቋርጠው ነበር። ቫሪስ ለየት ያለ ፍላጎት እንዳለውና ማንኛውንም ንግድ ከመቀጠል በፊት እሱን ማስደሰት አስፈላጊ መሆኑን አስጠነቀቀች። ባሻተስ ባልፈለገው ስሜት ጋናከስን ለመዝናኛ ቀረበ። ነገር ግን ቫሪስ ነገሩን ወደ ከፋ ደረጃ በማድረስ ውርደትን ፈለገ። ሁሉንም ባስገረመ ሁኔታ ወደ መሊታ እያመለከተ ከጋናከስ ጋር እንድታደር አዘዘ። ሉክሬሺያ ልታስቆመው የሞከረች ቢሆንም ንግግሯን ሳትጨርስ ግን ቫሪስ አለመደሰቱን አሳየ። በቫሪስ መልካም አመለካከት ውስጥ ለመቆየት ጓጉቶ የነበረው ባሻተስም በትዕዛዙ ተስማማ። በከባድ ስሜት የተዋጡት ጋናከስና መሊታ በዝምታ ታዘዙ። ይህ በእንዲህ እንዳለ በማሰልጠኛ ሜዳው የነበረው ዋና አሰልጣኝ ከበላይ አካል የተሰጠውን ትዕዛዝ ከተቀበለ በኋላ በግልጽ ተበሳጭቶ ነበር። በሱ እምነት አንድ እውነተኛ ግላዲያተር በአንድ ተግባር ላይ ስለተሳተፈ ብቻ ግላዲያተር ከመሆኑ በፊት ብዙ ምርጫዎችንና ስልጠናዎችን ማለፍ ነበር። ነገር ግን ትዕዛዙን ከመታዘዝ ውጪ ሌላ አማራጭ አልነበረውም። በፍጹም ተቃውሞ የሚያሰማበት እድል አልነበረውም። ይህንን የተቀደሰ ስነ ስርዓት ማርከሳቸው ግን ሊቋቋመው አልቻለም። የብረት ዘንጉን አንስቶ አሸርን ሊቀጠቅጠው ሲል ኤኔሞስ በመሃል ገብቶ አስቆመው። ከዚያ በፊት ግን ኩይንተስ ኤኔሞስ ዋና አሰልጣኝ እንዲሆን እንደሚፈልግ በመግለጽ ከአሰልጣኙ ጋር ትልቅ ክርክር አድርጎ ነበር። አሰልጣኙ በኩይንተስ ላይ ክፉኛ ተቆጥቶ ስለነበር የንዴቱን መውጫ ያደረገው በኤኔሞስ ላይ ነበር። አሰልጣኙ መላ ህይወቱን ለዚህ ስራ የሰጠ ሰው ነበር። በተስፋ መቁረጥ ስሜት ውስጥ ሆኖ ሞትን አጥብቆ ይፈልግ ስለነበር ኤኔሞስ ከሱ ጋር እንዲዋጋ አስገደደው። ኤኔሞስ ቢያመነታም የአሰልጣኙ ጨካኝ ጥቃት ግን ሌላ አማራጭ አልተወለተም ነበር። ብቁ መሆንህን አስመስክር አለው። ኤኔሞስን ወደ ገደል ጫፍ በመግፋት ወደ ኋላ የሚመለስበትን መንገድ አሳጣው። ነገር ግን ኤኔሞስ አሰልጣኙን የሚገድል ምት ሰነዘረበት። ራሱን ማጥፋት ይፈልግ የነበረው አሰልጣኝ በመጨረሻ እጅግ በሚኮራበት ተማሪው እጅ ህይወቱ አለፈች። በዚያ ቅጽበት ኤኔሞስ ከፍተኛ ሐዘን ተሰማው። ቫሪስ በተደረገው ትዕይንት በመደሰቱ ለባሻተስ በውድድሮች ላይ የመሳተፍ እድል ሰጠው። ባሻተስን በደስታ ፈነጠዘ። የቆመሩ ቁማር ሰምሮለት ነበር። በዚህ ጊዜ ኤኔሞስ በድንገት ኩይንተስን ለማየት መጣ። አሰልጣኙን ስለመግደሉ ለኩይንተስ ነገረው። በጣም የጥፋተኝነት ስሜትም ተውጦ ነበር። ከሚስቱ መጽናኛን እንደሚፈልግ ሲነግረው ኩይንተስን በሐሳቡ ተስማማ። ጋናከስና መሊታ ሁለቱም በከባድ ሐሳብ ውስጥ ሰጥመው ነበር። ጋናከስ እንደቀድሞ በደስታ ይስቅም ነበር። የማራኪነቱም ጠፍቶ ነበር። ኤኔሞስም አሰልጣኙን በመግደሉ የተጸጸተ ቢሆንም የገዛ ሚስቱን በተመሳሳይ መጽናኛን እየፈለገችና በጥፋተኝነት ስሜት ውስጥ እንዳለች ግን አያውቅም ነበር። ይህ የሮማውያን ባሪያዎች እድል ፈንታ ነበር። ይህ ሊቀየር የማይችል አሰቃቂና አስገራሚ እውነታ ነበር።